ሰላም ሰላም ሊያ እንዴት ነህ? አለሁልሽ። እንዴት ነሽ? ሰላም ነው አለን። አማን ነው ሁሉ አማን። ጌም እየተጫወትሽ ነው ወይስ ወሬ ነገር ይዘሻል? ወሬ ላይ ነኝ። አይ በቃ ይመችሽ። እሺ እንጫወታለን ሌላ ቀን እልክልሃለሁ። እሺ እሺ ሊያ እሺ ወንድሜ እሺ እሺ። ጋይስ እኔ ግን ማለት ነው ከማላውቀው ሰው ጋር ጌም ልጫወት ስለምንድን ነው የምደነግጠው? ቤተሰብ እኔ ብቻ ነኝ እንደዚህ አይነት ስሜት የሚሰማኝ? እስኪ አደፋፍሩኝ ጋይስ። እኔ እኮ ማርያም ከማላውቀው ሰው ጋር ወይ ከማላውቀው ሰው ጋር ጌም ልጫወት አልችልም እኮ። ሊያ ባካ ጌታዊ ስታምሪ ሰላምዬ ማር ደሞዝ አልፈረሰም ፍቅር ነው ማለት ልመጂ ሊቾ ማርያምን አልችልም። ጌም ከሌላ ልጆች ጋር ከማልግባባው ሰው ጋር ምጮት አልችልም፣ ፈራለሁ እና የሚቀጡኝ ምናምን ይመስለኛል ጋይስ። አንቺ እየጠጣው ከኔ ማለት ግን መልመድ አለብኛ። ጸጉሪ ሲያምሩ ወይ ዛሬማ በጸጉሪ ያብዳቸዋል። ዛሬ በጸጉሪ ራይል ላኪ በሏት። ራይል አይ ከራይል ጋር ባጭታል ላኪ በሏት። ኩሽና ሲያምር እሺ ማሪ ኦፕን ኪችን ስለሆነ ነው ቤቱ የሚያምረው። የኔ ፍቅር መቼም ኦፕን ኪችን ሆኖ ኩሽናሽን አታርመጠምጪ። ሳሎኑና ኩሽናው ይተያያል። ፊት እዛ ጋር ሶፋ ሊሆንሽ ምግብ ኩሽንሽን ታያዋለሽ። የኔ ጋይስ ብርድ ነው መሰለኝ። ቅድም መስኮት ከፍቼ ነድቼ ሙቀት ላይ መቤቴ ነው ብላችሁ እዚህ ጋር ያመመኝ ነው። ምንድነው ማረጋው? እናቴ ትሙት ወይ መልመድ አለብሽ። እስኪ ቤቲ ለምን እናንተ አታለማምዱኝም? ጌታ ራይልን ላኪ በሏት ጋይስ። ራይልን ላኪ በሏት። ታዝገን ከሷ ጋር እንጫወት። በቪክስ ሹ ቡርቴ እኔ ትንሽ ጫን በይልኝ። እዚህ ጋር መቤቴ ነው ጋይስ። በጣም ያመመኝ ነው መቤቴ። ባዝሊን ተቀቢ አሹዬ አትታይም አንቺ። እዚህ ጋር ቁጭ በይም እቺ ነው ልታየው። እዚህ ጋር ይሄኛውን በጣም እየወጋኝ ነው። እኔ ኬኳ ቀለድሽ እዚህ ላይ አትቀልጅ። እመቤቴ ቡርቴሞች የምሬ ነው በጣም ቀደስ ተይ ቡርቴ እናቴ ትቴ ነው እንዳልጠፋብሽ ማርያም ይኖራል ትቀልድ አያቻታ አይ እኔ ኬኳ ማርያም ነው ያምን ቆጨረስራሽ አይደለም። መቼ የነገርኩሽ መኪና መስኮት ክፍቻ ዝናብ እየዘነበ ረጅም ሰዓት መስኮት ዘግቼ ነበር። ሲሩ አቅጧት። ከዛም በኋላ ከሆነ ሰዓት በኋላ ደግሞ ቁጭ ብለን መኪና ውስጥ ዝናቡ አባራና ከፈትኩት መስኮቱን። በጣም ሲቀዘቅዝ እንትን ንፋስ ሲገባ ንፋስ ስልክሽ ነው ንፋስ ሲገባ ይሰማኝ ነበረ። ይሄው ውጋት ለቀቀበኝ። እዚህ ጋር እሱ ጋር እዚህ ስር የወሬውን ፍንጭ ንገረኝ። አልናገርም። በባዶ ነው እንደምነግራችሁ። ሳሰሙ ለምን አትቀሩም? አልናገርም። ጌታን አልናገርም። በአምጡ ጊፍት ጋላሪ ሙሉ እናነግራችኋለሁ። ወይኔ ቡርቴ የእውነት አይነት ስሜት ነው የተሰማኛል። የውጋት የሆነ በጣም የእንትን ውጋት ስሜት ምን አድርጊበት? ቪክስ የለኝም። ቪክስ እሱ ጋር እዚህ ስር ጋይስ ፍቅር ጠራችሽ፣ ሊያሾ ጠራችሽ አሉኝ። በሰላም ነኝ ወርቅ። ምን ነው? አዎ ገኒ ያለች። ገኒ እኔ እኮ ከምግባባው ሰው ጋር ካልሆነ ጌም ፈራለሁ ስል ገኒ ያለች አሉኝ። ጥሯት ገኒ ጋር እንጫወት አልኳቸው። ኧረ ማሪና ደህና ነሽ? ነቅተሻል ከእንቅልፍሽ? እኔና ልይ ነቃሽ? ደህና ነሽ? አዎ ምን ነው እኔ ገኒ መስላለሁ? የጓደኛዬ ስም ነው ገኒ። ወይ ሪች ይቅርታ፣ ገኒ የገኒ ጓደኛ እያሉኝ ነው። ያይኔ ይሁን መንታ አትፍረጅብኝ። እዚህ ጋር እየታሸው እኮ ነው። አየሽ? እሺ ማነው? እስቲ እጁን እንዲያርገው ልጇና ታራ እስኪ ቡና ቅጂ በማርያም ሪች። እስኪ ምን ታየ?
የወንድ እጅ ነው። በቃኛ ደምድመናል፣ አጽድቀናል፣ አለቀ። ነገ ይሄዱብሻል። አቤት አቤት እዚሁ ተደለደለላችሁ። የወንድ እጅ ነው እንጃ ይተናላለች። ያው የመሰለሽ እኛ ሚዲያ ነው ያለው። ስለዚህ ነገ የእጁ ተቆርጦ ያንቺ ፎቶ ተደርጎ ይፖስትልሻል። ምን አገባኝ? ችግር የለውም። እሺ ይሄ ሰማሽ እንደሆነ ነገር ካንቺ አፋመለጠ አታምሳጅከን ቡቡቷን ገንጥሎ ሊለቃት አንቺ የራፊ ያቡርቴ እጅ ነው። ኧረ ቡርቴ ማርያምን አፈረች። እሷ ራሷ እንዴ አለች። ዝም ብላ ታውቃ ነው እየሰፈረች። ስሚ ሩች እዚህ ጋር ብርድ መቶኝ እየወጋኝ ነው። ማርያምን ተገላልጠሽ ወጣሽ እንዴ? ምን ነው ነው ዝናብ እዚህ ክረምት ገብቷልና መኪና ዘግቼ ቆይቼ ከፈትኩት። ስከፍተው ብርድ ነበር። እንትን የሆነ ነገር ልከፍት ነውና እስቲ ስፖንሰር እንትን ትሆኝኛለሽ ወይ ማናጀር አረግሻለሁ ወይ ደግሞ እንትን አረግሻለሁ የሆነ ነገር አረግሻለሁ ብዬ እያሰብኩ ነው። ድርጅት ልከፍት ነው ኢትዮጵያ ላይ እና እንትን ታረግልኛለሽ አንቺ ይመችሻል? ደስ ይለኛል። ደሞ ላንቺ ሪቺ ማሻአላ አንቺ ብቻ ክፈቺ። ማስታወቂያውን እሰራልሻለሁ። እንዴት ይሄ ወሬ ያመጣው? ምን ተወርቶ ነው ንገሪኝ እስኪ ሪቺ። ይሄ ቲክታክ ላይ ያለው ወሬ አይደለም የምልሽ። የሰሞኑ ሌላ ሊያሹ አልሰማችም ወይ እያሉሽ ነበር እኮ። ምንድነው? በቃ ዩቲዩብ እኔ ነግሬሽ ዩቲዩብ ልትሰሪበት ስሪበት ማለት አልሰራም፣ ግን ፍንጩን ንገሪኝ ነው ያወጣል። እኔ በውስጥ በደንብ አድርጌ እልክልሻለሁ፣ ሁሉን ነገር እልክልሻለሁ። ማንም አልሄደበትም እስካሁን፣ ለእኔ ነው ምስጢር የተነገረኝ። እኔ ደግሞ ፈቅጄልሻለሁ እንድትሰሪበት፣ ችግር የለም እጅበት። አሪፍ ነው፣ ያወጣል ለሚዲያ ወሬው። እንዲህ ነው አፍሽ ውስጥ ነው እንጂ የሚገቡት። ከዛ በኋላማ ምን ሆነሽ ነው? እንዴት ከኔ አልፎ አንቺ ጋር ደረሰ? አሪፍ ወይ ያልፋል። አንዳንዴ እኮ ይሾልካል። እናንተ ማታውቁት ነው ያውቃለሁ። እንዴ ይሾልካል። እስኪ ቡና እስኪርቺ ምን ታየሽ? በነፃ እኮ ላይ ምን ማሪ እንዴ ማለት ተከፍሎሽ ነው አንቺ? እኮ እያስከፈልኩ ነው ማየው። አንቺ አንድ ጥያቄ ልጠይቅሽ። ኢትዮጵያ ቡና በነፃ ነው የምትገዢው? እኔ እንደ ቤቱ ነው። እቺ የምትበያት ቆሎ በነፃ ነው የምትመጣው? አዎ። አንቺማ ፌመስ ነሽ፣ ስፖንሰር አለሽ ኢትዮጵያ። እኔ እኮ ታዲያ ለዛ ብዬሽ አይደል እንዴ ሲኒውን ገልብጮ ያልኩሽ። ታዲያ ፌመስ ነኝ ብዬሽ ነበር። አንቺ ግን ከመጣሽ እኔ ደግሞ እዚህ ጠንያም ሀገር ነው የምኖረው። ብዙ ነገር ያስፈልገኛል፣ በብር ነው ማለት ያው እንኳን በጓደኛዬ ነው ሀብት ያለኝ አሁን። እቺን ታውቂያለሽ? እዚህ ተገሰጠችዋን ኪኪ የምትባለውን ተዋውቂያለሽ? በጣም ትወድሻለች። ሰላም ኪኪዬ። ኤዲ አውሪ ወይ ልቾ። ኧረ እንተዋወቃለን። ኪኪ እንዴ የጉቺ የት ነኝ? የጉቺ ቤተሰብ። እንዴት ነሽ? ደግሞ ዛሬ ዋው እምር ብሎ አለሽልኝ? ስታምር አለሁልሽ። ኪኪ ሰላም ነው አለሁልሽ። ሊያምሮብሻል ዛሬ የምር ቆንጆ እየሆነሻል። አይሁን ቆንጆ ነኝ እንዴ? ምን በቁንጅና ደግሞ ታማለው እንዴ? ሪች ምን ሆነሽ ነው? ጋይስ ትሪፕል ነው ሂዱበት። ቤተሰብ ሂዱበት። ምንሽን አላፈራሽ? ምንሽ ቆንጆ እኮ ነሽ ልዬ። አይ ኖ ከቤት ከባይዛዊ ስም የቆንጆዋ ልጅ ነው የምንባለው ከቤታችን። እኔ እኮ ማቅሽ ልዬ ድሮ ሻርፕ እያረግሽ ስትመጪ ነው መከተልሽ የሚለው። እዚህ ላይ ሻሻ ስሬ ስደንስ በቃ የሆነች ኳላ ካውያ አስቀምጬ ስሰራ ማርያምን ፀጉርሽን እንድጫሲተሽ ፊትሽ ሙልት ብላ ያኔ የዛሬ ነው ያርገውና ሚዲያን አስተምረናችሁ ይኸው ላይች አንቺ እኮ ነሽ ፌመስ። እውነት ለመናገር አስገብኝ ሪቾ ጋር አስገብኝ ሪቾ ትልሻለች። ሲኒ የሚታይላት ነው መሰለኝ። ውይ በቃውን እየመጡ አንቺ ቤት አስገብኝ ይሉሻል። ብታይ እኮ አይገባም። ዝም ብሎ አይዘው አይባልም። እዚህ ለምን
ለአረብ ሀገር ልጆች ማስተያየት አድርጊላችሁ። 6 አበባ ጋይስ ምንድነው የሚደረጋችሁ? ነው 6 አበባ ልስጡ። እኔ ለይሄን አፏን አልችለውም ጌታ እንዴ ቤተሰብ እኔ ባይሆን ታውቃላችሁ ብዙ እንደዚህ ሞረት እንደማልችል ጋይስ እንደዚህ ኮሰው ጋር ለምን ማሪካ ተሸነፍሽ ትቀጫለሽ ውዴ። እኔ ማለክሽም ባይዘው ይራይል ባይዘው ይሄ ማለክሽም በችግር የለም ጋይስ ደብል ለሚዱበት ቤተሰብ በማርያም ጋይስ በማርያም አንቺ የመለዲና ፎቶ ደብል ነው ጋይስ። ስሚ አንቺ የእንትን ስም አትጥሪ ጋይስ ደብል ነው ሐላል አረጋይስ አበባ ሞላሽ እኮ ቤቱን ውዴ ምን ቤተሰብ ኦዶቼ እንደው 2000 ብር ቤተሰብ ሂዱበት። ተው ግን ተው እስኪ ተው አውሰሚ ከጉዳውታኝ አንድ ወንድም ይመጣ ጋይስ ፕሊስ ሂዱበት። ቀጣሻለሁ ተው ቤተሰብ ተው አታሳፍሩኝ። ተው ግን ያገሬ ልጆች ተው። 400 ሰው ገባች እኮ ጋይስ 400 አንተ አውሰም የሆነ ነገር አትሰጪኝ ቤተሰብ እንታዬ ቴንክ ዩ የሆነ ነገር ሂዱበት ቤተሰብ ተው። 800 ሰዎች ምንድነው የምትሰሩት? ካልሰጣችሁ እኔ ቴሌቪዥን ነኝ እንዴ? ቆይ ነገር ልጀምር ነው። አረ ጋይስ ሂዱበት ቴንክ ዩ ቤተሰብ። እንደዚህ ሰው ግን ታሳፍራላችሁ በጣም ነው የምትሉት። ትወስድብኝ ነው እና ሻፕ ተባርጉ ዊኒ ልታስዱብኝ ነው እንዴ አላት። ኦ ማይ ጋድ 8 ዊክ ጋይስ ሻፕ ተባርጉ ዊኒ ልታስዱብኝ ነው እንዴ? እናንተ ምን ናችሁ ነው በመቤቴ ቀላል ይሄዳል እንዴ? ቀጣጣ ይቅሽ። እኔ ደግሞ ምቀጣሽ ጥያቄ ደግሞ ቀጣሻለሁ ብዝናል ይሻል ነው ሶ የሚቀድም አትመጣልኝም ነበር ደግሞ ጋይስ ከዚህ ቤት በአራት ነጥብ ፍርድ ቤቱ ወስኖና አቅዶ ተባረሃል እንዳትመጣ እዛው ቀጥል። አሃ ጊፍት ሲሰጥ በጣም ይበልሽ ነው በለኛ። አረቺ ጋይስ እሺ ቤተሰብ በማርያም እንዳታስወስዱብኝ በማርያም ጋይስ በማርያም ቤት ካለ ትቦለቃለህ። አናተናክም ብለን እስክሪብቶ ይዛ ምናምን ነው ቁጭ የምትለው ደግሞ ማይክሮፎን ሁሉ አለ ማሪ ራቅ አድርጌው ነው እንጂ ምን ሆነ የኔ እናቴ መችሽ እንዲህ ነው እንጂ አንቺ ነሽ ያወቅሽበት። አንቺ ስሚማ ይሄኛው አይኑን ግን ለምን አታነሹ? እኔ ጊፍት እንዳይሰጥ ተዘግቶብኛል። ጊፍት አይን አለብኝ መሰለሽ ሊያሹ ኖ እኔ ጊፍት እንዳይሰጠኝ አድርገሽብኛል። አንቺልኝ ይሄ አውሰም እኮ መጣ እኮ አንቺ ቤት እኮ ካደይ ቤተሰብ እቺ ነገር ጊፍት እንዳይሰጠኝ አድርጋ ታሳልኝ እኔ አንቺ ካሸነፍሽ ቀኔ ሰው እኮ እንዲህ ነው የሚባረረው። ስሚ ሰው እንዲህ ነው የሚባረረው እያለች ነው። አውሰም ስማ ቴንክ ዩ አባቴ እንኳን ደህና መጣክ። በጣም ነው የምናመሰግነው። እናመሰግናለን። በማርያም የምንሰብስበውባት በመቤት ሚሊ እንዳታስወስዱብኝ በእግዚአብሔር አሜን። ቴንክ ዩ የኔ እናት አመሰግናለሁ። የኔ ፍቅር ምን ቆሪኝ አንድ ኮቴ ደረቅ ልብ እየሰጥሽ ደህና ነገር አይሰጥሽም አይባልም። ሰው ያለውን ከሰጠ ስሚ ሰው ያለውን ከሰጠ ንፉግ አይባልም። እሺ ወይኔ 0.5 ሳንቲም ተብሎ ነው። ከዛም በኋላ 10 ሳንቲም የሚባለው 10 ሳንቲም ተብሎ ነው 20 ሳንቲም የሚባለው። ይገርምሻል። እኛ 0.5 ሳንቲም ለጀምረን ነው ዛሬ ምክንያቱም እንደ ኪኪ ድሮ እኔ ቤት ትመጪ ነበረ። ከሆነ ጊዜ በኋላ እኔ ቤት መምጣት ተውሻ ማለት ምን ነው? ከሆነ ጊዜ በኋላ ኧረ ዝም በይ ሊያ በማርያም ቤቲ ሻገን እንትንሽ ናት አይደል? ቤቲ ብለስድ ዘመዴ ናት። ቤቲ ደህና ነሽ? ጋይስ ደብል ጋይስ ያዘናጉኝ ነው። ቤተሰብ በማርያም ተሰፍሩኝ ተው። ጊፍት ጋላሪ እየብላችሁ ስቢ ሞዴሬተሮች ጻፉ እንደዛ እያላችሁ ቤተሰብ አረ ሂዱበት ጋይስ ቤተሰብ ማናት የምታወራው? ቡርቴ ናት የምትገኘው ቲቪ ድራማ እያየች ነው። ስሚ ኪኪ በፊት እኮ ማለት ነው በጣም ነው እምትመጪው የነበረው አስታውሳለሁ። ኪኪዬ ፎሎ አድርጌታ ኖ ፎሎ ነበረች የሆነ ከሆነ ጊዜ በኋላ በሆነ ነገር ብቻ ጠፋች። ተደራርሰንም አይደለም እኔ ባይዘው ስሚ ስለማልናገር ታውቃቸዋለሁ እኮ ታውቂያለሽ።
የሆነ ጊዜ የሆነ ታሪክ መጥቶብን ታስታውሻለሽ? ሊያ የሆነ ጊዜ መኪና እየነዳሁ እኔ በቃ የዛኔ ነው። አይ አንድ ባላክሽ ብትሰጡ 3000 ይገባል። ጋይስ አረ በማርያም አታሳፍሩኝ ጋይስ። ስድስት አበባሽ ታሳፍሩኛላችሁ። ወዳጅ የለኝም ማለት ነው ጋይስ። ስድስት ሰው አንድ አበባ ስድስት ሰው